እሺ ያው ጥቅሱን ታውቁታላችሁ አይደለ? ጥቅሱን ታውቁታላችሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ነው ያለው። እንዲህ ይነበባል፣ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ጥያቄ የሚነሳበት አንቀጽ የትኛው ነው? ሁሉን ላስገዛለት ይገዛል የሚለው ክፍል ነው። ወልድ አምላክ ከሆነ እንዴት ነው ለአብ የሚገዛው የሚል ነው። ሰብጀክት የሚያደርገው እንዴት ነው የሚል ነው ጥያቄው። this is the question by the way። አሁን የጥያቄ ከተነሳ በኋላ ልናስከትል የምንችለው አንድ የሆነ ሐሳብ ሊኖር ይችላል አይደለ? የምንመልስባቸው የተለመዱ መንገዶች ሁለት የተለመዱ መንገዶች አሉ። ይህን ጥቅስ የምንመልስበት የመጀመሪያው ሞር ኢተርናል ፋንክሽናል ሰቦርዲኔሽን በሚቀበሉ ፕሮቴስታንቶች ዘንድ የሚስተዋል ነው። ይኸው ምንድነው? በቃ ክርስቶስ ኢተርናሊ ለአብ ሰቦርዲኔት ስለሚያደርግ ነው ብለው ነው የሚያስቡት። ያ ግን ለኦርቶዶክሳዊ ነገረ ክርስቶስ ይቅርና ለአጠቃላይ ለፓተሪስቲክ የሆነው አባቶች በሚታመነው ነገረ ክርስቶስ እልም ያለ ምንፍቅና ነው። አርቲክል ጽፍ ያለው እሱ ላይ ማየት ይቻላል። ያው በስጋው ነው የሚሉ ሰዎችም አሉ። እሱም ቢሆን የሚያስኬድ አይደለም። ኮንቴክስቱን ካያችሁት የሚያወራው ስለምን ስለሆነ ሰዎች ኦኬ በመጨረሻው ዘመን ስለሆነ ነው። በመጨረሻው ዘመን ደግሞ ክርስቶስ ግሎሪፋይድ በሆነ ቦዲ ነው ያለው ከአብ ዘንድ በዙፋኑ የተቀመጠው። እንደውም በትልቅ ክብር ሊፈርድ መለኮታዊ ክብሩን ገልጦ ስለሚመጣ ያኔ ሰብጀክት ያደርጋል የሚለውም የሚያስኬድ አይደለም። ምድር ላይ ያልሆነ ስለሆነ ምናልባት ምድር ላይ ሆኖ ሰውን በሚመላለስበት ወቅት ብንል ትንሽ ላይ ያስኬዳቸው ሊሆን ይችላል። ምክንያቱም ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እና ማርቆስ 10:45 ላይ ክርስቶስ ላገለግል እንጂ እንድታገለግሉኝ አልመጣሁምና ብሎ ስለተናገረ ማለት ነው። ይሄ በስጋው ነው ወይስ ሰቦርዲኔት ያደርጋል የሚለው የሚያስኬድ አይደለም ማለት ነው። አሁን ሌላው ደግሞ የሚመለሰው መልስ ምንድነው? ሞር በእኛ አባቶች በአንድምታው ላይ የምታዩት እንዲሁም ደግሞ በደንብ አቃቢያነ እምነቱ ዘንድ የምትሰሙት መልስ ምንድነው? ለሞት ነው የተገዛው፣ ለሞት ነው የሚል ነው። ለሞት ነው የተገዛው የሚል ነው። ኦኬ ይሄ ራሱን ችሎ ሁለት ፕሮብሌሞች ያስነሳል። እሺ ሁለት ፕሮብሌሞች፣ ሶስተኛውን ብቻ ልንገራችሁ። ምን ጥቅሱ አፈታቱ ላይ ሁለት ራሱን ችሎ ፕሮብሌም አለበት፣ ግን ሁለቱም ፕሮብሌሞች እንተዋቸውና አንድ ሜን ፕሮብሌም ልንገራችሁ። እንደዚህ አድርጎ የፈታ አባት የለም ማለት አታገኙ። ሚሊ ነው አንድ ሁለት ታገኙ ነው። ቅዱስ ዮሐንስ አፈወርቅ በዚህ መልኩ አልፈታውም። ቅዱስ ጎርጎርዮስ ዘእንዚናዙ በዚህ መልኩ አልፈታውም። ቅዱስ ጎርጎርዮስ ዘኑሲስ ለሞት ብሎ አልፈቱትም። ሁሉም ለክርስቶስ ነው ብሎ የፈቱት። ትንሽ ከአባቶች መንገድ ያፈነገጠ ነው ማለት ነው። ሌላው ፕሮብሌሞቹን ልንገራችሁ። ለዚህ ላይ ልናነሳ የምንችለው ጥቅስ ማለት ነው ለሞት ነው ሲባል ክርስቶስ ለሞት ይገዛል ነው አይደለ? መቼ? ዕለተ ዓርብ። ግን ጥቅሱ የሚለው ምንድነው? ለሞት ተገዝቷል ነው እንደሚለው ምንድነው የሚለው? ለሞት ይገዛል፣ ገና ነው ይገዛል የሚለው። ስለዚህ ክርስቶስ አልሞተም ማለት ነው ለሞት ይገዛል ሲባል የሚል ጥያቄ ማንሳት እንችላለን። ይህን መመለስ የሚቻልበት ሁኔታ ሊኖር ይችላል። ምንድነው ይሄ ገና በመጻኢ ግስ ገልጾት ነው ምናምን ብለን ሜንታል ጂምናስቲክ ልንሰራ እንችላለን። ግን ሌላ ፕሮብሌም ይመጣል። ተመልከቱ፣ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ነው የሚለው። ኦኬ ስለዚህ ለምንድን ነው ለሞት ቢሆን ኖሮ ልጁ ራሱ ደግሞ ሁሉ ለተገዛለት ይገዛል ያለው የሚል አርጊመንትም ማንሳት ይቻላል። ሁሉን ላስገዛለት ስለሚል እሱ ዴፊኒትሊ አብን ስለሚያመለክት ማለት ነው። በአጠቃላይ እነዚህ ሶስት ፕሮብሌሞች አሉበት ማለት ነው ለሞት የሚለው። ኢዮብ እንኳን ደህና መጣ። ካንተ ጋር በቃ ባክ ኤንድ ፎርዝ ያወራን እንቀጥላለን ማለት ነው አንተ ስለጻፍከው። እነዚህ ፕሮብሌሞች አሉበት። ይሄ ለሞት የሚለውን ብዙ ሜንታል ጂምናስቲክ ተሰርቶ ማለት ነው ሰዎች ማስተካከልና መልስ እንዲሆን ማድረግ ይቻላል። ግን እስቲ ለአባቶች ተአማኒ እንሁን፣ እንዲሁም ደግሞ ለጥቅሱ ኮንቴክስት ተአማኒ ከሆንን ዴፊኒትሊ ለሞት አይደለም። አይ ቲንክ ለቃ ለሞት አይሆንም። ለክርስቶስ ነው፣ ስለ ክርስቶስ ነው የሚያወራው። እዚህ ድረስ ግልጽ ነው አይደለ? ጥያቄ ይጠየቃል ማለት ነው። ለክርስቶስ ከሆነ ክርስቶስ ይገዛል ሲባል ምን ማለት ነው የሚል ጥያቄ ተከትሎ ይነሳል። አግባብነትም ያለው ጥያቄ ነው። እነሱን ወደ መመለስ እንግባ። ተዘጋጅታችኋል አይደል? እዚህ ጋር ሞር ሎጂካል ላድርግላችሁ። አንድ ፋላሲ አለ። እሺ
ሎጂሻኖች በደንብ የሚጠቀሙበት ከፈለጋችሁ ለጊዜ የምትጠቀሙበት ይችላልላችሁ። ምን ይባላል? ሊተራሊዝም ፋላሲ ይባላል። ሊተራሊዝም ፋላሲ ምንድነው መሰላችሁ? አንድ ነገር በቃ ቃል በቃል የተጻፈውን ነው የምንወስደው የሚል ማለት ነው። ቃል በቃል ነው የሚወሰደው። ምንም አይነት አውዳዊ ፍቺም ሆነ ሚስጥራዊ ፍቺዎች አሉ ያለ አንጠቀም። በቃ ሊተራሊ ወርድ ፎር ወርድ ነው የምንወስደው የሚለው እሳቤ ምን ይባላል? ሊተራሊዝም ፋላሲ ይባላል። ይህንን ጥቅሳውን ቀጣይ ስንፈታ ሰዎች በቃ ሊተራሊ እንውሰደው ብሎ ሲያስቸግሯችሁ ፋላሲ እንደሆነ አመልክቷቸው አንድ ጥቅስ የሚታየውና የሚፈታው ኮንቴክስቹዋሊ በሚሰጠው ሚኒንግ እንደሆነ እንዲሁም ደግሞ በአጠቃላይ በሚኖረው እሳቤ እንደሆነ ማመልከት ይጠበቅባችኋል ማለት ነው። አንድ ሁለት ምሳሌ ልስጣችሁ። ሊተራሊዝም ፋላሲ እንዴት ሊተራሊዝምን የምንከተል ከሆነ መጽሐፍ ቅዱስ ላይ እንዴት ፌል እንደሚያደርግ ማለት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 7 ላይ ክርስቶስ ምን ብሎ ነበረ? ሂዱ እናንተ አላውቃችሁም እንደሚላችሁ ይናገራል አይደል? እዛ ጋር አላውቃችሁም ሲል ሊተራሊ ከወሰድነው ስለናንተ ግንዛቤ የለኝም ነው። ግን ሊሆን አይችልም። ለምን? ኦኬ አመፀኞች እንደሆኑ ስላወቀ ነው አላውቃችሁም ያላቸውና አላውቃችሁም ሲላችሁ ሊተራሊ አላውቃችሁም ነው ብለን ልንረዳው አንችልም ማለት ነው። ሌላን ጨምር። አንደኛ ሳሙኤል ምዕራፍ 2 ላይ ልክ እንደዚሁ ሐና በእግዚአብሔር ፊት ቀንዴ ከፍ ከፍ አለ ትላለች አይደለ? ሊተራሊ ቀንድ ብላ ነው። ሊተራሊዝም ፋላሲ ነው። እዛ ጋር ክብሯን ለማመልከት ስለሆነ ነው። ያው እዚህ ጋር ትንሽ እንድትረዱት ነው። አሁን ይሄንን ክርስቶስ ነው ብለው ሊተራሊ ክርስቶስ ነው እግዚአብሔር ልጅ ነው ብለው ሰዎች ሳይነሱና በዚህ መሰረት ክርስቶስ አምላክ አይደለም ሲሉ የሚገጥማቸው ሁለት ፕሮብሌም አለ። በደንብ አስተውሉ። ሁለት ፕሮብሌም። ኦኬ ኢቭን ክርስቶስ ነው ብለው ሲሞግቱ ራሱ ማንኛውም ሰው እዚህ ጋር ሁለት ፕሮብሌም ይመጣባቸዋል። የመጀመሪያው ምንድነው ካላችሁ ሁሉን ላስገዛለት ምን ይላል ነው የሚለው ሰዎች ይገዛል። በፊውቸር ነው። ገና አልተገዛም ማለት ነው። ጥያቄያችን የምናቀርበው ማለት ክርስቶስ ነው ብላችኋል አይደል? ስለዚህ ገና አልተገዛም ነው ማለት ነው ወይ የሚል ነው የምታነሱት የመጀመሪያው ጥያቄ። አዎ ካልሆነ ባለመገዛት ውስጥ ወይም ዲሶቤዳንት ሆኖ ነው ያለው ማለት ነው። መጽሐፍ ቅዱስ ደግሞ ከኃጢአት ሁሉ ንጹህ እንደሆነ ይነግረናል። ስለዚህ ኢቭን በእናንተ ሐሳብ ነው ሩቅ ወሲ በሆነው ተስፋት ክርስቶስ እንሂድ ብንል እንኳን ላስገዛለት ይገዛል ሲባል ገና በዕለተ ምጽአት ነው ወይ የሚገዛው? ይህን ጥያቄ ማንሳት ትችላላችሁ። በጣም ኳሊፋይድ ነው። አዎ አይሏችሁም አይደለ? አይ አይደለም የሚሉ ከሆነ ታዲያ ምንድነው ሲግኒፊካንሱ እዚህ ጋር ሁሉ ላስገዛለት ይገዛል በመጨረሻ ዘመን ማንሳቱ? ይሄ መጀመሪያ መመለስ አለባቸው። ሁለተኛው ደግሞ በዚህ ጥቅስ ላይ ክርስቶስን አምላክነት ፕሩቭ ማድረግ ትችላላችሁ። ጥቅሱና በምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ነው የሚለው። አሁን ልጁ ሁሉ ላስገዛለት ለአብ የሚገዛው ለምንድን ነው ሲል ጥቅሱ ምን ይላል? እግዚአብሔር ግን ሁሉ በሁሉ ይሆን ዘንድ ይላል። ለምንድን ነው? ሁሉ በሁሉ ይሆን ዘንድ። ስለዚህ እግዚአብሔር ሁሉ በሁሉ መሆኑ፣ በሁሉም ፕሬዘንስ መሆኑ፣ ከሁሉም ጋር ፍጹም ኮሚኒየን መኖሩ መለኮታዊነትን ያሳያል። ስለዚህ ኢቭን ልጁ ራሱ ለአብ ይገዛል የተባለበት ምክንያት ሁሉ በሁሉ ይሆን ዘንድ ነው። ይህም ደግሞ መለኮታዊነትን ወይም ደግሞ አምላክነትን የሚያመለክት ነው። መልካም። ስለዚህ ሁሉ በሁሉ ይሆን ዘንድ ስለተባለ አብ አምላክ ነው አይደለ? ናይስ፣ በጣም ናይስ። ተመልከቱ ቆላስይስ 3 ምዕራፍ 11 ላይ በዚያም የግሪክ ሰው አይሁዳዊም የተገረዘም ያልተገረዘም አረማዊም እስኩቴስም ባሪያም ጨዋም ሰው መሆን አልተቻለም፣ ነገር ግን ክርስቶስ ሁሉ ነው በሁሉም ነው። ኢቭን በዚህ ጥቅስ ላይ የተቀመጠው ራሱ ዲቫይን ፕሮፐርቲ ክርስቶስ እንዳለው መጽሐፍ ቅዱስ ይናገራል። ከአብ አንሷል ለሚገዛል የተባለው ማለት ነው። ለምንድን ነው አብ ወልድ ለዚህ በዚህ ኮንቴክስት ልጁ ሁሉ ላስገዛለት ይገዛል የተባለው? ሁሉ በሁሉ ይሆን ዘንድ እግዚአብሔር ማለት ነው። ክርስቶስ ደግሞ ሁሉም በሁሉም ነው። ከአብ ጋር ሴም ኔቸር አለው ማለት ነው። ስለዚህ እነዚህ ሁለት ነጥቦች በደንብ አንደርስታንድ አድርጋችሁ ከዛን አፊርም ማድረግ በደንብ ፎርስፉሊ እነሱ ላይ በመጠቀም ጥቅሱ የክርስቶስን መለኮታዊ አለመሆን እንደማያሳይ መሞገት ትችላላችሁ ማለት ነው። ከዛ ውጪ ግን ወደ መልሱ ከማለፌ በፊት ወደ መልሱ ገና አልገባም። ወደ መልሱ ከማለፌ በፊት ግን ማለት ነው
ይሄ ሚስት ለባሏ ትገዛለች ብሏል መጽሐፍ ቅዱስ ውስጥ። ሰው ይገዛል ምናምን ብለን ግን ደግሞ ባህሪያቸው አያንስም ምናምን የሚለው መልስ ጋይስ እንደው ዮሐንስ አፈወርቅ ቢሰማችሁ ይለያችኋል። አግዞ ምን ፍቅና ነው? እንደዛ እንዳትሉ፣ ነውር ነው፣ አይደረግም፣ ስህተት ነው። እሺ እንደዛ ተብሎ መልስ አይመለስም። እንደዛ ተብሎ መልስ አይመለስም። ስቲል ዝቅ ስላደረግናቸው ማለት ነው። ሶ እስካሁን ያለው ግልጽ ነው፣ ገብታችኋል? ወደ መልሱ ልግባ። ካንተ ጋር እናውራ። በቃ ማይክን ክፈት። ከዚህ በኋላ ካንተ ጋር እያወራን ስለምንሄድ እሺ። ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ዲን እንኳን አደረሰ። እንኳን አብሮ አደረሰ። በዓል እንዴት ነው? አልበላህም እንዴ? ድምጽ ቀዘቀዘ እኮ ትንሽ እንትን አላ። እሺ ጨውክላለሁ። እሺ እንኳን አደረሳችሁ ሌሎቻችሁ። እሺ ያው ሌላም እዚህ ጋር አንድ ፋላሲል ታነሱሻላችሁ። ምን ይባላል? ወርድ ኮንሰፕት ፋላሲ ይባላል። አንድ ቃል ስላለ ብቻ ያንን ቃል ይዞ የመሄድ አካሄድ ማለት ነው። ኦኬ ሶ እሱን ዛችሁ መንገድ ትችላላችሁ። ይኸውም እንዴት ነው ካላችሁኝ መጽሐፍ ቅዱስ መገዛት የሚለውን በአንድ ኮንሰፕት ማምለክ ብቻ ብሎ ያስቀምጠው። በመጽሐፍ ቅዱስ ሐሳቤ ውስጥ መገዛት የሚለው አንድ ሐሳቤ የለውም። ይኸውም ማምለክ አይደለም። ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል መሰላችሁ? ሰዎች እግዚአብሔር የምድር ፍጥረታትን ሁሉ ሰዎች እንዲገዙ እንዳዘዛቸው ይናገራል። ስለዚህ ግዑዛን በደንብ አስቡ። ግዑዛን ፍጥረታት እንኳን ማለት ነው ግዑዛን ፍጥረታት እንኳን እንደሚገዙ የሚናገረውን ሰው ይሄ ማለት እዚህ ጋር መገዛት ስላለ እዛ ጋር ይገዛል ስላለ ዘሴም ነው እንላለን ማለት ነው አይደለም። ስለዚህ ፖይንቱ ምንድነው? መገዛት የሚለው በመጽሐፍ ቅዱስ አንድ ትርጉም የለውም። ሌላ አንድ እንጨምር። ለምሳሌ አንድ ንጉስ በጦርነት አሸንፎ ሰዎችን ምርኮ ይዞ ሊገዛ ይችላል አይደለ? ስለዚህ ያ መገዛት ተብሎ ይጠራል። ታዲያ እዚህ ጋር ይገዛል ሲል በእንደዚህ መልኩ ነው እያወራችሁ ያላችሁት። ይሄ ማለት ክርስቶስን የአብ ተቃዋሚ አደረጋችሁት ማለት ነው። እንዴት ካላችሁኝ ይሄው መዝሙር 47 ቁጥር 3 ላይ እንመልከት። አሕዛብን ከእኛ በታች ወገኖችንም ከእግራችን በታች አስገዛልን ይላል። ሶ በምርኮ ይዞ ነው እንግዲህ ዳዊት እያወራ ያለው ይሄንን። ስለዚህ ክርስቶስንም በዛ መልኩ እንረዳው ማለት ነው። ሶ ፖይንቱ ምንድነው? መገዛት የሚለው በመጽሐፍ ቅዱስ ውስጥ አንድ ትርጉም የለውም። እሺ ብዙ ትርጉም ያለው። ስለዚህ መገዛት የሚለው እንዲህ ሰብስተንትሊ እንዲሄዱ አታርጓቸው። ሌላው የሚገርመው ነው ታውቃላችሁ፣ መገዛት የሚለው በመጽሐፍ ቅዱስ ውስጥ ለእግዚአብሔር ሲነገር የሚነገረው በመዳን ነው። አንድ ሰው ለእግዚአብሔር ይገዛል ሲባል ነፍሱ ድናለች ማለት ነው። ይሄ ነው። እሺ መገዛት ምንድነው አልኳችሁ? ከድህነት ጋር የሚያያዝ ነው። ለእግዚአብሔር ስትገዛ ነፍስ ትድናለችና ተመልከቱ። ያው መዝሙር 62 ቁጥር 1 ላይ ነፍሴ ለእግዚአብሔር የምትገዛ አይደለችም ይላል። ነፍሴ ለእግዚአብሔር ትገዛለች። ለምን? በደንብ አስተውሉ። መድኃኒቴ ከእርሱ ዘንድ ናትና። መገዛት መዳንን ያመለክታል። ለምንድን ነው የሚገዛው? መድኃኒቱ ከእርሱ ዘንድ ስላለች የሚለውን እነዚህንም አብራችሁ ማየት ትችላላችሁ። በዚህ በደንብ ጠርቃችሁ ያዟቸው። አንድ ትርጉም የለውም እያላችሁ በደንብ ፋላሶችን ያጠናችሁ መወገድ ትችላላችሁ ማለት ነው። አሁን ዮባኔ እናንተ እናወራ። እሺ ኮንቴክስቱን አይተዋለት። ኮንቴክስቱ ያው የተጻፈበት ምክንያት ምንድነው ካልከኝ አንተም ለማየት እንደሞከርከው እርግጠኛ ነኝ። ቅዱስ ጳውሎስ የቆሮንቶስ ሰዎች በሙታን ትንሣኤ አያምኑም፣ ማለትም ሰዎች ከሞቱ በኋላ አይነሱም ብለው ያምናሉ። ያንን ትክክል እንዳልሆነ ለማሳየት እና ያንንም ሊሞግታቸው ነው ይሄ መልእክት የተጻፈበት ዋነኛ ምክንያት። በተለይ ደግሞ ምዕራፍ 15 ሙሉ የሚያትተው ሙታን ትንሣኤ የለም ብለው የሚያምኑ ሰዎች ነበሩና እነሱን ለመሞገት ነው። ለምሳሌ አሁን ቁጥር 12 እና 13ን አንብበው ይየዋ። እሺ ቁጥር 12 እና 13 እሺ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከነናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እንዴት ይላሉ? ከእነሱ መካከል ትንሣኤ ሙታን የለም የሚሉ ሰዎች አሉ ማለት ነው። ስለዚህ ሜን ኮንሰርኑ ያ ነው ማለት ነው። አሁን ቀጥል ይገባ። እሺ ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ
ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ ይላል። እስከ ማለት ነው። እስከ ስንት ላይ ያነበብከው? እስከ 22። ኦኬ፣ ከዚህኛው እያነበብክ መስሎኝ ነው። አይ ሰው እንዳየኸው ዋና ሜንሊ ያነሳው አርጊመንት ምንድነው? እንዴ እናንተ ክርስቲያን ናችሁ፣ ክርስቶስ ከሙታን ተነስቷል ብላችሁ ታምኑ የለም ወይ? ትንሣኤ ሙታን ከሌለቀው ክርስቶስ ከሞት አልተነሳም። ክርስቶስ ከሞት ካልተነሳ ደግሞ የምታምኑት ትምህርት ሁላ ከንቱ ነው። በክርስቶስ አምነው ትንሣኤ ሙታን አለ ብለው የሞቱ ሰዎች እንዳለ ከንቱ ሆኑ አይደለም ወይ እያለ እየሞገታቸው ነው ማለት ነው። ኦኬ that's the argument። ከዛን ይሄ ከቁጥር 12 እስከ 19 ያለው ነው። ማለትም የክርስቶስ ትንሣኤ ዋና መሰረት እንደሆነና እነሱ ትንሣኤ ሙታንን ከካዱ እውነትም ክርስቶስ አልተነሳም ማለት እንደሆነ እና በሱም አምነው ያንቀላፉ ሰዎች እንዳልተነሱ በቃ ተስፋ እንደሌላቸው ያመለክታል ነው። ስለዚህ ይሄን የመጀመሪያ አርጊመንቱ ነው ትንሣኤ ሙታን የለም ለሚሉ ሰዎች። ከዛን በኋላ ሁለተኛ አርጊመንት ደግሞ ያነሳል ከቁጥር 20 እስከ 28 ድረስ። ይሄው ምንድነው ካላችሁኝ የኛን ትንሣኤ ደግሞ ትክክለኛ የሚያደርገው ነገር ምንድነው የሚለውን ያነሳል። ቁጥር 20 እስከ 28 ድረስ የኛ ትንሣኤ ትክክል የሚያደርገውን ነገር ያነሳል። አሁን ቀጥል ከቁጥር 20 ጀምረ ይወራል። አስቸግረኝ። አረ ኖርማል ችግር። እሺ ቁጥር 20 ጀምሮ እንዲህ ይላል። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና፣ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በቃ እዚህ ጋር አንድ ጊዜ ማለት ነው ይወር አንድ ጊዜ ምን አለ እዚህ በኋላ አሁን ስለ ክርስቶስ ማውራቱን ስለኛ ነው እያወራ የመጣው አይደለ? ከዚህ በኋላ እኛ እንነሳለን አይደል? ክርስቶስ ላንቀላፉት በኩራት ማለት የመጀመሪያ ከሞት ተነሳ ክርስቶስ ነው። ከዛ በኋላ ግን እኛ እንከተላለን። ለምን? በአንዱ ሰው በአዳም ምክንያት ሞት እንደመጣ በክርስቶስም ትንሣኤ ስለመጣ ከዛን ሁሉ እያንዳንዱ በራሱ ተራ ይሆናል ሲል እኛ ትንሣኤ በጊዜው እንደሚፈጸም እንደሚሆን እያመለከተ ነው። ይሄውን ደግሞ በኋላ በመምጣቱ ለክርስቶስ የሆኑት ናቸው። ይሄ የሚከወነው መቼ ነው? በኋላኛው በክርስቶስ መምጣት ነው ማለት ነው። ሶ ሊትራሊ እያወራ ያለው ስለኛ መነሳት ነው፣ ስለኛ ነው፣ እኛ እንደምንነሳ ነው። አሁን ቀጥል። እሺ ሶ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉን ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ሶ ሊትራሊ በቃ ይበቃናል። እዚህ ጋር ቴንክ ዩ ዮባ። በዚህ ኮንቴክስቱ የሚያወራው ምንድነው? እኛ በመጨረሻው ዘመን እንደምንነሳና ተስፋ እንዳለን መጨረሻው ዘመን ለመጨረሻ ጊዜ የእግዚአብሔር ጠላቶች እንደሚሸነፉ ሞትም እንደሚሻር እያመለከተ ነው። ሞት እኮ ጊዜ ክርስቶስ ድል አድርጎታል። የቀሩት ማን ናቸው? እኛ ነን። ስለዚህ ልጁ ራሱ ደግሞ ሲል የሚያወራው ስለማን ነው? ስለኛ ነው። ታዲያ ልጁ ለምን አለ ነው አሁን ቀጣይ ጥያቄ። ስለዚህ ልጁ ለምን መጀመሪያ ስለኛ የሚለውን በደንብ አብራራላችሁ በደንብ። ክርስቶስ አንድ ጊዜ ሞትን ድል አድርጎ ተነስቷል። ግን ደግሞ እኛ የክርስቶስ አካላቶቹ ነን፣ ብልቶቹ ነን።
ስለዚህ እስከ መጨረሻው ዘመን ድረስ ብዙ ሰዎች የክርስቶስ አካል ብልት እየሆኑ ይመጣሉ። ስለዚህ ገና ያልተገዙ አሉ ማለት ነው። በመጨረሻው ዘመን ግን የክርስቶስ አካላት የሆኑ ሰዎች ፉሊ ለእግዚአብሔር ሰሚት ያደርጋሉ። የሚጫናቸው የሚይዛቸው ነገር ሁሉ ተወግዶ ሞትን ድል አድርገው ሲነሱ ማለት ነው። ስለዚህ ልጁ የተባለው እዚህ ጋር እኛ ነን፣ ማለትም በክርስቶስ አካላት ስለሆንን በሱ የጠራ ነው። ስለዚህ ሞትን ድል አድርጎ እንደተነሳ የራሳችን የኛ ራስ ክርስቶስ እኛ በመጨረሻው ዘመን ፉሊ ለእግዚአብሔር ሰሚት እንደምናደርግና እግዚአብሔርም ሁሉ በሁሉ ሲባል ከኛ ጋር ፉል ኮሚኒየን እንደሚኖረን በድንግዝግዝና ያለን አሁን በውስጥና ያለን የሚለውን ያመለክታል። አሁን የኛውን ጥቅስ ያው ኢዮባ እሺ ላንበው። እሺ 12:27 እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። ስለዚህ እኛ የክርስቶስ አካላትን ብልቶች ነን ማለት ነው። ያ ከዛ ይሄኛው ደግሞ ከላይ ቆርጬው ነው። ይሄን ደግሞ አንበው ይኸው ምን እንደሚል አንድን ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድን ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድን ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል ይላል። እኛ የክርስቶስ ብልቶች ነን አይደለ? አዎ። ስለዚህ አንዱ ብልት ከተሰቃየ ሌላው ብልት ምን ይላል? ይሰቃያል። ስለዚህ አንዱ ብልት ካልተገዛ ሌላው ብልት ምን ይላል ማለት ነው? አልተገዛም ማለት ነው አይደለ? አዎ። ስለዚህ ያ ነው የሱ ፖይንት። ባይዘው እዚህ ጋር ምንም እንዳያስደንቃችሁ ክርስቶስ ይገዛል ስለተባለ ማለት ነው። ለምን ክርስቶስ ራሱ ያድጋል ስለተባለ። አሁን ይኸው ባልጠይቅ ክርስቶስ ከዚህ በኋላ እንደው አካሉ ያድጋል ይጨምራል ብለህ ታስባለህ? ኖ እንደዛ አላስብም። አሁን የኛውን አንብበው። እሺ ኤፌሶን 4 ላይ ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። አካሉን ክርስቶስ ምን ይላል? ያሳድጋል። ይሄ ማለት ነው ስጋው ይጨምራል ማለት ነው? አይ ዶንት ቲንክ ሶ። እንደዛ አይመስለኝም። ፖይንቱ ምንድነው? ሰዎች እያመኑ ሲጨምሩ የክርስቶስ አካላት እየሆናል የሚጨምሩት። እዚህ ያ አካሉ ምን ይላል ማለት ነው? እያደገ ይጨምራል ማለት ነው። ክርስቶስ ለኛ ሲል እንደው አካሉ ጨመረ አደገ ከተባለ ስለዚህ በእኛ መገዛት ይገዛል ቢባል ምንም ፕሮብሌም የለውም ማለት ነው። የሆነ ዝቅ የሚያደርገው ምናምን ነገር አይኖርም የሚለውን በደንብ ማየቱ የተሻለ ነው ማለት ነው። ሌላም መጨመር እንችላለን ብዙ፣ ግን ሞር ፕሮባብሊ ፖይንቱ ምንድነው? በመጨረሻው ዘመን ራሳችን ነው ክርስቶስ። ስለዚህ እኛ ደግሞ አካላቶች ነን። ፉሊ ሰሚት እናደርጋለን ለኢየሱስ ክርስቶስ ለእግዚአብሔር፣ እግዚአብሔርም ከኛ ጋር ፉል ኮሚኒየን ይኖረዋል። ስለዚህ ያ መገዛት ተብሎ ይገለጻል ማለት ነው። አሁን እዚህ ጋር አንቺን ቃል በደንብ ያዙ። እሺ ይሄ ምን ይባላል? ቅድምም ኮንሰፕቱን ነግሬያችኋለሁ። ሜታኦናሚ ይባላል። እሺ ያ ፊሎሶፊ ውስጥ አናሎጂካል ፕሮዲኬሽን ከሚሉት ጋር ይመሳሰላል፣ ግን ሜታኦናሚ የሚለውን ብቻ ያዙት። ሜታኦናሚ ምንድነው መሰላችሁ? ሁለት አካላት ወይም ሁለት ነገሮች ካላቸው ግንኙነት አንፃር የአንደኛውን አካል ተግባር ለሌላኛው አካል ሰጥቶ እና አውሎ የመናገር ሂደት ያ ምን ይባላል? ሜታኦናሚ ይባላል። ሜታኦናሚ ምንድነው? ሁለት ነገሮች ካላቸው ግንኙነት አንፃር የአንደኛውን አካል ተግባር ለሌላኛው አካል ሰጥቶ ቀጽሎ መናገር ሜታኦናሚ ይባላል ማለት ነው። ለምሳሌ አንድ ምሳሌ ልስጣችሁ ከአይምሮዬ ዝም ብዬ። ኢዮብ አንተ ጠይቅ፣ ማይክን ክፈትማ፣ አንተ ነው ጠይቅ ዛሬ። አሁን በጣም ሀብታም ሆንክና እንደው የሚገርም ቤት ገነባህ እንበል። አሁን ማታም ትሆናለህ እርግጠኛ አይደለሁም እሱን እና ከዛን ይሄን ቤት ማን ሰራው ስትባል መልስ ምንድነው? እኔ ነኝ የምትለው አይደለ? ወይም ደግሞ ሰዎች እንዲመርቁልህ ስትጠራ ኑ የሰራሁትን ቤት ይሁ ነው የምትላቸው አይደለ? አዎ። ሊትራሊ ቤቱን የሰራኸው አንተ ነህ? ነው አይደል? ያው ሰራተኞች ናቸው። ግን በሰራተኞቹና በአንተ መካከል ያለው ግንኙነት ያሰሪና የሰራተኛ ግንኙነት አለ አይደለ? በዛ ግንኙነት አንፃር
የነሱ ተግባር ላንተ አፕላይ አትሪቢዩት ይደረጋል ማለት ነው። ሁለት አካላት ከሚኖራቸው የሆነ ሰርቴን ካይንድ ኦፍ ሪሌሽንሺፕ በመነሳት የአንደኛውን አካል ተግባር ሌላኛው አካል አውሎ መናገር ሊንጉስቲክ ውስጥ ምን ይባላል? ሜታኖሚ ይባላል። መጽሐፍ ቅዱስ ውስጥም አለ። አሁን ለምሳሌ ይሄን አንብበው ነው ይየው። እሺ ማቴዎስ 25 ላይ ተርቤ አብልታችሁኛልና ተጠምቼም አጠጥታችሁኛልና እንግዳ ሆኜ ተቀብላችሁኛልና ታርዤ አልብሳችሁኛልና ታምሜ ጠይቃችሁኛልና ታስሬ ወደኔ መጥታችኋልና ጻድቃንም መልሰው ይሉታል ጌታ ሆይ ተርበህ አይተን መቼ አበላህንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን ይላል። ኦኬ ቁጥር 25:39 ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሱም መልሶ እውነት እላችኋለሁ ከሁሉም የሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለእኔ አደረጋችሁት ይላችኋል። ክርስቶስ ራሱ ገና የሰዎችን መራብ ለራሱ መራብ አትሪቢዩት አድርጓል ማለት ነው አይደለም? የነሱ ነው። ክርስቶስ ተርቧል ማለት አይደለም። ሌላ ልጠይቅ። በክርስቶስ መዋዕለ ሥጋዌ ውስጥ ጳውሎስ ክርስቶስን አግኝቶት ነበረ? ጳውሎስ ለሚያልስበት በመዋዕለ ሥጋዌ ነው አላገኘውማ። ክርስቶስን ያሳድደው አልነበረም አይደለም? አልነበረም። ክራይስት አልነበረም። አሁን የኛውን አንበው። እሺ ሐዋርያት ሥራ 9 ቁጥር 4 በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለው ድምጽ ሰማ። ጳውሎስ ግን በእሳት ሲያሳድድ የነበረው ማንን ነበረ? ክርስቲያኖች። የክርስቲያኖችን ማስመሳደድ ለክርስቶስ አፕላይ ተደረገ። ምክንያቱም ቤተክርስቲያንን ሲያሳድድ እነሱ አካላቶቹ ናቸው፣ እሱ ደግሞ ራሳቸው ነው። ስለዚህ አንዱ አካል ሲሰቃይ ሌላው አካል ሲሰቃይ ስለተባለ የነሱ መሳደድ ለክርስቶስ አፕላይ ይደረጋል ማለት ነው። ይሄ ሜታኖሚ ነው። በተመሳሳይ በመጨረሻው ዘመን ሙታን ተነስተው ክርስቶስ ተነስቷል እኮ ኦልሬዲ። ሙታን ግን ተነስተው ፉሊ ከእግዚአብሔር ጋር ፉል ኮሚኒየን ስለሚኖራቸው እና ፉሊ ሰሚት ስለሚያደርጉ ሙሉ ድህነት ስለሚኖራቸው ያ ምን ተባለ? መገዛት ለልጁ አፕላይ ተደረገ ማለት ነው። አሁን ቅዱስ ጎርጎርዮስ ዘእንዚናዙን አንባው ኢን ዘ ኔክስት ፕሌስ ከሚለው ጀምሮ እሺ ኮምፒውተር ልክፈተው። እሺ ሙሉ ከየቱ ጋር ልጀምር? ያው ኢን ዘ ኔክስት ፕሌስ ከሚለው ጀምር። አው ችግር የለም በዛብህ ላምብ ሆነ ችግር የለም። ችግር የለም። እሺ in the next place take the subjection by which you subject the son to the father እንትን ያልከው ትሄዳለህ፣ ኢንተርፕሬት ያልከው ትሄዳለህ። ችግር የለም ይበቃ። እኔ ያነበብኩት የተረጎምኩት ሊዳ እንደዛ ይሻላል። ላሽን እኔ ተርጉመው እሺ in the next place take the subjection by which you subject the son to the father በቀጣይም ቦታ ወልድን ለአብ የምታስገዙበትን ማስገዛት እንውሰድ። what you say ምን ትላላችሁ እናንተ? is he not subject now and is still necessary for him who you say is got to be subjected? አሁን የተገዛ አይደለምን? እናንተ አምላክ ነው የምትሉት ለአምላክ ሊገዛ ያስፈልጋልን? ያወራ ያለው ምንድነው? ክርስቶስን መናፍቃን የሚያነሱትን ጥያቄ ነው። ቅዱስ ጎርጎርዮስ ዘእንዚናዙ ከዛ የሚል ተመልከቱ። you are speaking of the son as if he were some robber or rival of God። እናንተ እዚህ ጋር ስለ ወልድ እንደ አንድ የሆነ የአብ ቀማኛ ወይም አብን የሚቀማ ወይም ደግሞ እንደ አብ ተቃራኒ እያወራች ነው። but look at it in this way ነገር ግን በዚህ መልኩ ተመልከቱት። just as for my sake he was called curse who destroyed the curse of which I was the object እኔ የተረጎምኩበትን መርገም ያነጻኝ ያፈርስልኝ ዘንድ መርገም የተባለ እርሱ ስለኔ just as for my sake he was called sin who takes away the sin of the world የዓለምን ኃጢአት የሚወስደው እርሱ ስለኔ ሲል ኃጢአት እንደተባለ just as for my sake he became new Adam takes the place of the old
ያሮጌውን ቦታ ይወስድ ዘንድ ስለ እኔ አዲሱ አዳም እንደተባለ so he makes my disobedience his own as the head of the whole body በዚህም የሁሉም አካላት ራስ እንደመሆኑ የኔን አለመገዛት የራሱ አደረገ as long as I am disobedient and rebellious እኔ የማይገዛና አመፀኛ እስከሆንኩ ድረስ then both by denial of God and by my passion እግዚአብሔር በመካደሌና በመከራዬ by just so long as Christ also called disobedient on my kind ስለዚህ ክርስቶስም በእኔ ተገብቶ ያልተገዛ ይባላል but when all things are subject to him on the one hand by acknowledging God on the other hand by being transformed ዛኔ ለተመልከቱ he himself also will have fulfilled his submission ስለዚህ በመጨረሻው ዘመን ሁሉም ነገር ሲገዛ ሁሉም ሰዎች ትራንስፎርም ሲደረጉ ማለት በከበረ ሰውነት ሲነሱ መገዛቱን ፉልፊል ያደርጋል ያጠናቅቃል bring me whom he has saved to God ያዳነኝን እኔን ወደ አምላክ ያመጣኛልና for this in my view በነይታ ለዚህ ይመስለኛል is the subjection of Christ namely the fulfilling of the father's will የክርስቶስ መገዛት የአብን ፍቃድ መፈጸም ይሁን ደግሞ የማይገዛ አመፀኛ የሆነው እኛን መሻው ዘመን ለአብ ማምጣት እንደሆነ ያስቀምጣል ማለት ነው ሶ ይሄ ነው እንደዚህ ነው ብዙ ማንሳት ይችላል ግን ኢዮብ ግልጽ ነው ያው ግልጽ ከስብሐ አዳምጤ ትርጓሜ ጋር ያሳቸውንም ካየኸው ከፋፍለው ለማስቀመጥ ይሞክራሉ ምናልባት ከጎርጎርዮስ ምንድነው ከሳቸው ጋር የሚመሳሰል ነገር ያለው ይመስለኛል በሶስት ከፍለው ስለሚያዩት ምናልባት እሱን ያዩት ካሉ እሱን እንዲያዩት አሪፍ ነው ነገር አይ ብቻ እንደዚህ ነው ለሞት የሚለው ትንሽ እስከሱ የኛው ይሻላል ቅዱስ ጎርጎርዮስ ዘኑሲስ እዚህ ላይ ብቻውን ጽፏል ስለዚህ ቅድም የነገርኳችሁ አርጊውመንት በሙሉ ቅዱስ ጎርጎርዮስ ዘኑሲስ የተወሰደ ነውና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ሙሉ ጽሁፍ ነው የጻፈው አንድ ሌተር ሙሉ ነው የጻፈው እዛ ላይ ማለት ነው ሶ ፖይንቱ የኛ ለመገዛት ነው እሱ የኛ ራስ እንደመሆኑ ያው የኛ ለመገዛት ለሱ አትሪቢዩት ተደርጎ እንጂ እሱ የሆነ የማይገዛ ሆኖ እንዳልሆነ ያስቀምጣል ማለት ነው እሱ ደግሞ ሜታኖሚ በሚባለው የመጽሐፍ ቅዱስ ጻፍና ያነጋገር መንገድ የምንገነዘበውና የምንረዳው ይሆናል ማለት ነው ሶ ብዙ ቻሌንጂንግ አይደለም በዚህ መልኩ ተረዳ ነው ትንሽ ልጁ ይላል ምናምን ብለው የሚያስቸግሯችሁ ሲኖሩ ቅድም እንዳልኳችሁ ሜታኖሚ እንደሆነ ማስረዳትና እንደዚህ አይነት ንግግሮች በብዛት በመጽሐፍ ቅዱስ ውስጥም እንደሚገኙ ማሳየት ተንበቀባችኋል ማለት ነው ጨርሻለሁኝ ያልገባችሁ አለ በዚህ ዙሪያ እሺ ኢዮብ የምትጨምረው ነገር ካለ ጨምር እና አንተ በእንደዛ ያ ምናልባት ግን በዛው ምናልባት የሚጠቅመው ሰው ካለ ቅድም ያነሳው ሙግትም እዛው ቆሮንቶስ ላይ ምናልባት ሐሳብ መስጠት ያክል ነው የአብን ፍቃድ መፈጸሙ በትንሳኤ ጊዜ መቶ ማገልገሉ ያንንም ያው ስብሐ አዳምጤ አንስተው እንትን ይሉታል ሌላው ግን እዛው ቆሮንቶስ ላይ ደግሞ 8:6 ላይ ሰሞኑን ሲነሳ ስለነበር ማለት ነው ይሄ ቀደም አንተ ስታነሳው ነበረ ይሄ ለኛስ ነገር ሁሉ በእርሱ የሆነ እኛም ደግሞ ለእርሱ የሆንን አንድ አምላክ አብ አለን ነገር ግን ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን የሚለውን ክፍል ላይክ በተቃያሪ መልኩ እኛ ስንጠቀመው እናያለንና ምናልባት የቅዱስ ዮሐንስ አፈወርቅንም ትርጓሜ ካየህ ነው እንደዚህ ለሚሉት አካል ማለትም አንድ አምላክ የሚለው ለአብ ጠቁመው ክርስቶስ ግን አምላክ አይደለም ለማለት ይጠቀሙታል ይህንን ጥቅስ ብዙ ጊዜ ሙስሊሞችና የቅዱስ ዮሐንስ አፈወርቅንም ትርጓሜ ምናልባት ማየት ትችላላችሁ ልክኛ እንደምንናገረው ማለት ነው ቅዱስ ዮሐንስ አፈወርቅ እዛው ኮሜንታሪው ላይ ምን ብሎ ያስቀምጣል ማለት ይሄ እግዚአብሔርን አንድ አምላክ አብ አለን ብሎ ከተናገረ በኋላ ላይ ደግሞ አንድ ጌታ ኢየሱስ ክርስቶስ አለን ይላል ስለዚህ አምላክ ብሎ አብን ሲናገር አብን ከወልድ እየለየው አይደለም እንደዛማ ከሆነ አንድ ጌታ ኢየሱስ ክርስቶስ ተብሏል ስለዚህ ጌታ የተባለው ለአብም ደግሞ አይቀጸልም በሚል መልኩ ያስቀምጧልና እሱን ምናልባት የቅዱስ ዮሐንስ አፈወርቅም ሆሚሊ ለመመልከት ሞክሩ ለማለት ነው እዚህኛው ላይ ግን ምናልባት ዲን ቅድም ባነሳኸው ላይ ማለት አንተ የተናገርክበትን ነገር አንደርስታንድ አደርጋለሁ ግን
ለምሳሌ ይሰጣሉ ምሳሌዎች ከመጽሐፍ ቅዱስ አኳያ እኔም የማነሳቸው ስለሆኑ ማለት ነው እንድታረምበት ነው። ይሄንን ለምሳሌ የምናነሳቸው ጥቅሶች ምንድነው ለአብ ይገዛል የሚለውን ሐሳብ ጥቅሶች አንስተን ይሄ ሚስት ለባሏ የሚለውን ነገር ተመሳሳይ ቃል ደግሞ ጌታችን ኢየሱስ ክርስቶስ ላይክ ልጅ እያለ ለማርያምና ለእናታችን ለቅድስት ድንግል ማርያምና ለእናቱ እንዲሁም ለዮሴፍ ይታዘዛቸውና እንደነበረ መጽሐፍ ቅዱስ ያስቀምጣል እዛው ሉቃስ ላይ ማለት ነውና እነዚህን አንስተን ሉቃስ 2:51 ነው አይደለ? አዎ እዛ ላይም ያስቀምጣልና ተመሳሳይ ቃላቶችን ይጠቀማል፣ ተመሳሳይ ነገሮችን ይጠቀማልና ላይክ ይሄንን እንደ አርጊመንት ልታንሳት ትችላለህ። ጥያቄው ከኔቸር አንጻር ከቀረበ እንደ አርጊመንት ማንሳት ይቻላል። እሱን ግራንት አደርጋለሁ። ከኔቸር አንጻር ከቀረበ ማለት ነው። ማለት ስለተገዛ አንድ ባይ ኔቸር አምላክ ሊሆን አይችልም የሚል ሙግት ሊነሳ ይችላል ይዮባ። ግን if it's about deity በቃ መለኮት መሆን ምናምን ከተነሳ ግን ልታነሳው አትችልም። ለምን እንደሆነ ልንገርህ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28ን ሲያብራራ ቅዱስ ጎርጎርዮስ ዘኑሲስ ይህንን ምሳሌ ያነሳል። ግን ሲነሳ ለኔቸር ይጠቀመውና ነገር ግን አግባብነት እንደሌለው አመልክቶ ያልፋል። እንዲያውም ዮሐንስ ወንጌል ምዕራፍ 2 ላይ ያለ አይደለም? እዛ ላይ ቅድስት ድንግል ማርያም ምንድነው ካንቺ ጋር ምን አለኝ የሚለውን በማንሳት ኖሞር ከዛ በኋላ ግን 30 ዓመት ስለሞላው የሰውኛ ገደቡን ስላለፈ ለማንም መታዝ እንደማይገባው ነው ነገሮችን በራሱ እንደሚያደርግ እየገለጸ ነው ብሎ ያስቀምጣል። አየው ራሱ ዮሐንስ ጎርጎርዮስ ዘኑሲስ ማለት ነው። ያንን መጠቀሙ ከኔቸር አንጻር ለማሳየት ካልሆነ በስተቀር ይሄ የባህሪ ምንድነው ይሄ የመገዛት አንጻር ግን የማይውል ነው ለማለት ነው። እዚያ ግን ያነሳ ሰዓት ላይ ማለት ነው ያንኛ ቆሮንቶስ ላይ አንስታል ነበረ። አሁን እሱ ላይ አንደኛ ቆሮንቶስ 8:6 ማለት ነው ያው አንድ ጌታ የሚለው ባይ ዘ ወይ ብዙ ሰው ሚስ አንደርስታንድ ያደርገዋል እንጂ አንድ ጌታ ማለት አንድ አምላክ ማለት ነው። እንዴት ነው ነገሮችን ስናነብ ማንበብ ያለብን አሁን ባለንበት ፌዝ አይደለም ማለት ነው። አሁን ባለንበት በአንደኛው ክፍለ ዘመን መነጽርና አውድ አይደለም። በተቃራኒው በዛ በአንደኛው ክፍለ ዘመን ወይም ደግሞ ስኮላሮቹ ሰከንድ ቴምፕል ጁዳይዝም በሚሉት ሳቤ የክርስቶስ ንግግር የቅዱስ ጳውሎስ ቃል ምን አይነት ትርጉም አለው የሚለው ነው መገንዘብና መመልከት መቻል አለብን። እዛ ጋር ሁለት አይነት ፊቸሮች አሉ በደንብ ስሙኝና የመጀመሪያው ምንድነው ስትሪክት ሞኖቴይዝም ነው። ማለት ስትሪክት የሆነ ምንም የማያወላዳ ወደዚህ ወደዛ የማያሰኝ ሞኖቴይዝም አላቸው፣ የአሃዳዊነት ሐሳብ ያላቸው። ለዛ ነው ለምሳሌ ዘዳግም 6:4ን ስታነቡ እስራኤል ሆይ ስማ ይላል። እሺ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አምላካችን እግዚአብሔር አንድ አምላክ ነው ማለት ነው። ስለዚህ አንድ አምላክ ነው ብሎ ነው የሚያስቀምጠው ያህዌ ብሎ ማለት ነው። ነገር ግን ወደ ክርስቶስ በነበረበት ዘመን ስመጣ ቴትራግራማቶን ይሄ ያህዌ የሚለው ማለት ነው ዮዴቫቬ በጣም ቅዱስ ነው ተብሎ ስለሚታሰብ ፕሮናውንስ አይደረግም። ኦኬ ቴትራግራማቶን ያህዌን ፕሮናውንስ ያደርጉት ነበር። በተቃራኒው ያህዌ ማለት ሲሹ በክርስቶስ ዘመን የነበሩ አይሁዶች በአጠቃላይ ደግሞ በሰከንድ ቴምፕል ጁዳይዝም የሚያደርጉት አዶናይ ወይም ደግሞ በግሪኩ ኩሪዮስ የሚለውን ጌታ የሚለውን ተክተው ማንበብ ነው። ስለዚህ እዚህ ጋር አንድ እግዚአብሔር የሚለውን ሲያነቡ በዛ ዘመን አንድ ጌታ ብሎ ነው የሚያነቡት ማለት ነው። ኦኬ ይሄ እንዴት እናውቃለን ካላችሁኝ በጣም ቀላል ነው። በጣም ቀላል ነው። ምንድነው የምታደርጉት መሰላችሁ? ጌታችን ኢየሱስ ክርስቶስ ራሱ ዘዳግም 6:4 በማርቆስ ወንጌል ምዕራፍ 28 ላይ ምን ብሎ አነበበው ነው። ምዕራፍ ማርቆስ 12:28 ነው ይላል። ከጻፎችም አንዱ ቀርቦ ሲከራከር ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛ አይቱ ትእዛዝ ማንን ያይቱ ናት ብሎ ጠየቀው። ሰው ከ10ቱ ትእዛዛት መካከል አንዱን ጠየቀው ማለት ነው። ቁጥር 29 ኢየሱስ መልሶ እንዲህ አለው ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው ነው ብሎ መለሰለት። ዘዳግም 6:4ን ክርስቶስ ሲያነበው በዛ በነበረበት ዘመን በሚረዱበት መንገድ ፕሮናውንስ ስለሚያደርገው ምን ብሎ ፕሮናውንስ አደረገው? አንድ አምላክ አይደለም፣ አንድ እግዚአብሔር አይደለም፣ አንድ ጌታ ነው ያለው። ለምን? ምክንያቱም በአንደኛው ክፍለ ዘመን በአዲስ ኪዳን መሰረት አንድ ጌታ ማለት አንድ አምላክ ማለት ስለሆነ ማንም ሰው ጌታ ተብሎ ሊጠራ ይችል ይሆናል። ነገር ግን አንድ ጌታ ተብሎ ማንም አይጠራም። ምክንያቱም አንዱ ጌታ የዘዳግም 6:4ቱ አንዱ አምላክ ስለሆነ ማለት ነው።
ግልጽ ነው አለ። ስለዚህ አንደኛ ቆሮንቶስ 8:6 ላይ ኢየሱስ ክርስቶስን አንድ ጌታ ብሎ ሲጠራው የዘዳግም 6:4 አንድ ጌታ እርሱ እንደሆነ እየነገረን ነው። እንዲሁም ጭራሽ ዲቲ አንዱ አምላክ እርሱ መሆኑን እያመለከተ ነው። ለምን? በሐዲስ ኪዳን መሰረት በሰከንድ ቴምፕል ጁዳይዝም አንድ ጌታ ማለት አንድ አምላክ ማለት ስለሆነ ማለት ነው። ይሄን ለመጨመር ነው። እሺ ቃል የታሰማልን በእውነቱ። እሺ